ሰላም ውድ ትሬደርስ አይ ሆፕ በትላንትና አናሊሲስ እንድትጠቀማችሁ በጣም እርግጠኛ ነኝ። ዛሬ ደግሞ በዚህ ሳምንት ጎልድ ማሲቭ የሆነ እንቅስቃሴ ሊያሳይ ይችላል ብዬ አስባለሁ እና ደግሞ በጥንቃቄ እንድትከታተሉኝ አሳስባለሁ። በተጨማሪም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ምክንያቱም ትሬደሮች ከሆናችሁ እና ደግሞ ትሬዲንግ ላይ ስትራግል እያደረጋችሁ ከሆነ ይሄ ቪዲዮ በእርግጠኝነት ይሄ ቻናል በእርግጠኝነት ይጠቅማቸዋል። ስለዚህ ይሄንን ቻናል ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። እናም ደግሞ የተለያዩ ሀሳቦችን ካላችሁ ደግሞ ኮሜንት ላይ ድሮፕ አድርጉልኝ፣ ለሁሉም ለመመለስ ሞክራለሁ። ሁሌም ደግሞ መዘንጋት የሌለባችሁ በቪዲዮአችን መጀመሪያ ላይ እንደምናገር በዚህ ቻናል ላይ ምንም አይነት ፋይናንሻል አድቫይስ እና ሲግናል አንሰጥም። ይህንን ካለን ይበቃል። ቀጥታ አሁን ወደ አናሊሲሳችን እንግባ። ስለዚህ ምን ጊዜም አናሊሲስ ስንጀምር ከዴሊ ታይም ፍሬም ነው የምንጀምረው። ዴሊ ታይም ፍሬማችን ምን ይመስላል ወይም ደግሞ ሃየር ታይም ፍሬማችን ምን ይመስላል የሚለውን ነገር አይተን ወደ ሎወር ታይም ፍሬም ኢንትሪ ፖይንቶችን ፍለጋ የምንሄደው ማለት። ስለዚህ ፕሪቪየስ ቪዲዮዎች ላይ እንዳስቀምጥኩት እንደተናገርኩትኝ ፕራይስ ሰኞ ዕለት ላይ በዊክ 144% ላይ በዊክ የሚዘጋልኝ ከሆነ ቡሊሽ የሆነ ሲናሪዮ ጠብቃለሁ ብዬ ነበረ። በቦዲ የሚዘጋልኝ ከሆነ ደግሞ ወደታች ቤሪሽ የሆነ ሲናሪዮ ጠብቃለሁ ብዬ ነበር። ስለዚህ ከሁለት አንዱ አንደኛውን አድርጎልኛል። በቦዲ ከ144% በታች በቦዲ ዘግቶልኛል። ስለዚህ አሁን ቤሪሽ ሲናሪዮ እየጠበቅኩ እገኛለሁ ማለት ነው። ቤሪሽ ሲናሪዮ ለምን ጠበቅ የምትሉኝ ካላችሁ ደግሞ ይሄ ቪዲዮ ለእናንተ ነውና ተከታተሉ። ስለዚህ የመጀመሪያው ነገር 144%ችን በደንብ አየነው። ሁለተኛው ነገር ደግሞ በጣም አሪፍ የሆነ ኮንፊደንስ የሚሰጠን ፕራይስ 3888 ወደታች ሰብሮ የሚሄድ ከሆነ ቤሪሽ ሴናሪዮችን ሰፖርቲቭ ይሆናል ማለት ነው። ለምንድን ነው ቤሪሽ እያሰብን ያለ ነው? ከዚህ በፊት እንዳየነው ጎልድ በጣም ቡሊሽ የሆነ ራሊ ሙቭመንት ላይ ነበር። አሁንም ያንን ሙቭመንት ትንሽ ገታ አድርጎት ወደታች ወርዶ መልሶ ይህንኑ የሚመስል ቡሊሽ የሆነ ሙቭመንት እንደሚሰጠን ያው ግልጽ ነው። ይሄ ሳይታለም የተፈታ ህልም ስለሆነ ማለት ነው። ምክንያቱም አሴት ነው፣ ዋጋው ወርቁ አይወርቅም ማለት ነው። ግን አሁን ለገዢዎች ያው ሲ ሌቭል ማለት ገዢዎች በቃ ፕሮፊታቸውን ኮሌክት የሚያደርጉበት ቦታ ነው። ስለዚህ እዚህ ጋር እንደምናየው የወርቅ ዋጋ ኦልታይም 4383 ላይ በጣም ኦልታይም ወጥቶ ነበር። ስለዚህ በጣም ተወዶ ነበር ነው። ስለዚህ ወርታች ወርዶ ደግሞ ሌሎች ገዢዎችን ያስገባልናል ማለት። ስለዚህ አሁንም ግን ዴሊ ታይም ፍሬም ላይ ቤሪሽ ሲናሪዮ አሳየኝ እንጂ ሎወር ታይም ፍሬም ላይ ኢንትሪ ካላገኙኝ ቴክ ለማድረግ አልደፍርም። ስለዚህ ይሄኛው ነው ማለት የመጀመሪያው ቤሪሽ ሲናሪዮ። ሁለተኛው ደግሞ ይሄንን ቤሪሽ ሲናሪዮ ምን ሊጎዳብን ይችላል ወይም ምን አፌክት ሊያደርግብን ይችላል የሚለው ነገር ደግሞ እቺኛዋ ሲኩዌንስ 0 ABC ሲ ሌቭላችን ያደረገችዋ WCL ላይ ገብታ በጣም በሚያምር ሁኔታ ሪያክት እያደረገልን። ስለዚህ የመጀመሪያ አንድ ተች አለ WCL፣ ከዛ ሁለተኛ ተች ነው። ስለዚህ አሁን ዛሬ ደግሞ 144%ችንን ወደ ላይ እንደዚህ ሰብሮ ላይ የሚወጣ ከሆነ በቦዲ የሚዘጋልን ከሆነ ቴስት ጠብቀን መልሰን ሲኩዌንስ አክቲቬሽን ድረስ ወይም ደግሞ ኦልታይም ደግሞ መጠበቅ የምንችልበት ነገሮች ይኖራሉ ማለት ነው። የመጀመሪያው ዴሊ ታይም ፍሬም ላይ አናሊሲሳችን ይሄንን ይመስላል። ስለዚህ ጀስት ዴሊ ታይም ፍሬም ላይ እንደዚህ ነገር አስቀምጥን እንጂ እንደዚህ ይሆናል ማለት አይደለም። ምክንያቱም ፎሬክስ ነው እንትን ሊል ይችላል። ማርኬቱ ዲፋይን የሚደረገው በተለያዩ ነገሮች ስለሆኑ ማለት ነው። ስለዚህ ዴሊ ታይም ፍሬም ላይ ይሄንን አየን። አሁን ደግሞ ያው ወደ ታይም ፍሬማችን እየቀነሰን ነው የምንመጣው ማለት። ፎር አወራችን ላይ ቤዚክሊ ሴም ነገሮችን እያየን ያለ ነው ከዴሊ ታይም ፍሬማችን ጋር 144% በቦዲ ተሰብሯል፣ ግን ሪቴስት አልተደረገም። ያው አት ዘ ኤንድ ኦፍ ዘ ዴይ ኤስኬ በደንብ የሚሰራው ሰፖርት እና ሬዚስታንስ ላይ ነው። ሰፖርት እና ሬዚስታንስ ላይ ሆነ እንጂ የሚሰራው በደንብ ደግሞ በቁጥር የተደገፉ ሰፖርት እና ሬዚስታንስ ማለት ኤስኬ ላይ ፊቸር የሆነ ሰፖርት፣ ፊቸር የሆነ ሬዚስታንስ፣ ፊቸር የሆነ ሪቨርሳል ነገሮችን ስለምናገኝበት ነው። ስለዚህ 144% እስካሁን ሪቴስት አላገኘም። ስለዚህ ምናልባት ሪቴስት አድርጎ ሪያክሽን የሚያሳየን ከሆነ ለቤሪሽ ሲናሪዮ ይጠቀምበታለሁ ማለት ነው። ስለዚህ ዴሊው ጋር ያለውን ነገር አሁን እዚህ ጋር መድገም ነው። አሁን
ዋን አወራችን ጋር ሲመጣ ነገሮች ኢንትረስቲንግ እየሆኑ የሚመጡት። ልክ ዋን አወራችን ላይ ስንመጣ ከዚህ በፊት ማርኳት አድርገን ያንተን ያስቀምጥናቸው ሌቭሎች አሉ አይደለ? 4243 እና 4032። ስለዚህ ከሁለት አንዱ ፕራይስ ቀርሙ እየሰበረ ባያሳችንን በደንብ ዲተርማይን ያደርግልናል የሚል ሀሳብ አስቀምጬ ነበረ እሁድ ዕለት ይቅርታ ቅዳሜ ዕለት በፖስትኩት ቪዲዮ ላይ ማለት ነው። ስለዚህ ምን እያሳየ ነው? ግን አሁን ትንሽ የሚያስቸግረው ነገር ወይም ደግሞ ጥሩ ያልሆነው ነገር ከዚህ ወደዚህ WCL-ላችንን ልንፈልግ ፊቦናቺ አውጥተን ብንዘረጋ ፕራይስ አትሊስት ከዚህ በፊት ምን ተባብለናል? ፕራይስ አትሊስት 38% ያክል ሪትሬስ ማድረግ ነበረበት። ግን 38% ሪትሬስ ስላላደረገ ይሄኛውን አሁን ምንም ሆነ ምን 4032 ተሰበረ ብለን ቤሪ ሲናሪዮ ለመያዝ አሁን ትንሽ ያስቸግረናል፣ ወይም ደግሞ ሲኩዌንስ ለመስራት ያስቸግረናል። ምክንያቱም ከኤስኬ ህግ ውስጥ አንደኛው አንድ ፕራይስ ወይም ደግሞ አንድ ሲኩዌንስ እንደ ሲኩዌንስ ለመቆጠር የመጀመሪያው ቢ ሌቭሉ ዜሮ ሌቭሉ ማለፍ የለበትም። ሁለተኛው ደግሞ አትሊስት 38% ሪትሬስ አድርጎ ሲኩዌንስ አክቲቭ ካደረገ እሱን እንደ ሲኩዌንስ መያዝ እንችላለን። ግን አሁን እዚህ ዋን አወራችን ላይ እንደምናየው ግን 38% ሪትሬስ ለማድረግ ቢያንስ አትሊስት 30 ፒፒ ቀረው ነበር። 30 ፒፒ ደግሞ ብዙ ነው ለሲኩዌንስ ማለት ነው። ስለዚህ እሱን እንደ ሲኩዌንስ አንወስደውም ማለት። እስካሁን ግን ፕራይስ አኪሙሌት እያደረገ ያለው WCL ሌቭል ላይ ነው። ይሄኛው ደግሞ የሚጠበቀው WCL ሌቭል ላይ ምን ጊዜም ቢሆን ወይንም አብዛኛውን ጊዜ ሁሌም ባይሆን አብዛኛውን ጊዜ WCL ሌቭላችን ላይ አኪሙሌሽን እናገኛለን ማለት። ስለዚህ ዋን አወራችን ላይ እንደዚህ ካየን ወደ 15 ሚኒታችን ወርደን ብናየው ግን ነገሮች ሞር ክሊር እየሆኑ ይመጣሉ። እንዴት ነው ነገሮች ክሊር የሚሆኑት ቢባል ትናንትና እኛን ትሬድ ወስጄ ነበረ ቦልሽ ለምን እንደወሰድኩኝም በዚህ ቪዲዮ ነግራችኋለሁ። ሲኩዌንስ ሰርቶልን ነበር 15 ሚኒት ላይ ሲኩዌንስ ሰርቶልን ነበር። እቺኛ ሲኩዌንስ 0 ABC ሰርታልን ወደታች ሲ ሌቭሏን አቺቭ አድርጋ ወርዳለች። 5 ሚኒት ላይ ወርደን ብንል እዚህ ጋር አንድ ሲኩዌንስ ነበረች ሪቨርስ አድርጋ ዲአክቲቬት አድርጓል። ከዛ መልሶ ደግሞ ወርዶ ነበረ ማለት ነው። ከዛ ግን ጠዋት ወይም ደግሞ ዛሬ ላይ ደግሞ 0 ABC ከሰጠ በኋላ ፕራይስ 45% ያክል WCL ሰጥቶናል። ማለትም ሁለት ክራይቴሪያ አሟልተን የመጀመሪያው WCL-ላችን 0 ሌቭላችን አላለፈም። 0 ሌቭል ማለት እቺኛው ሌቭላችን ነች። ስንት 4110 ሌቭላችን ነች 0 ሌቭላችን ማለት። ሁለተኛው ነገር ደግሞ WCL አትሊስት 38% ይሄኛው ግን በዚህ አጋጣሚ 45% ያክል ሪትሬስ አድርጓል ማለት። 45% ያክል ሪትሬስ አድርጎ ከዛ በኋላ ሲኩዌንስ አክቲቭ አድርጎልናል ማለት ነው። ሲኩዌንስ አክቲቭ ካደረገልን በኋላ ምንድነው የምንጠብቀው? BC ነው ማለት ነው። ግን እዚህ ጋር ግን አሁን BC አንጠብቅም። ለምንድነው BC የማንጠብቀው የሚለውን ነገር ካየን ወይም ደግሞ ከጠየቅን የመጀመሪያው ነገር ኤክስቴንሽን ሌቭላችን አውጥተን ቼክ ብናደርገው ፕራይስ ከ50% ወደ ላይ እየወጣ ነው። በጣም ስትራግል እያደረገ ነበረ። ከዛ ግን ኢቨንቹዋሊ ጊቭ አፕ አደረገ። ከዛ ወደ ላይ መልሶ እየወጣ ነው ማለት ነው። ወደ ላይ ለምንድን ነው እየወጣ ያለው? ኢዚ ነው በቃ 45 እና 50% መስበር ስለከበደው ማለት ነው። ሁለተኛው ደግሞ እዚህ ጋር ደግሞ ሲኩዌንስ ሌላ አንድ ሲኩዌንስ ደግሞ አለ። ይሄኛው ሲኩዌንስ አክቲቭ እንዲሆን ምክንያት ይሆን ይሄኛው ሲኩዌንስ ነው። ስለዚህ ይሄኛው ሲኩዌንስ ደግሞ ስናይ ደግሞ ምንድነው 0 ABCያችንን ብለን ብንዘረጋ ሲ ሌቭል ልክ አቺቭ አድርጎ ተመልሷን ወደ WCL እየወጣ ነው ማለት። ስለዚህ እዚህ ጋር አሁን ሁለት ሴናሪዮ አለ። የመጀመሪያው እኔ ባክቴስት አድርግ እንዳገኘሁት ልክ ዋንስ ፕራይስ ሲ ሌቭልን አቺቭ ካደረገ በኋላ WCL መጥቶ ሪቨርስ ማድረግ ያለበት ወይም ደግሞ ሪቨርስ ሲያደርግ ከዚህ በፊት ያየሁት እናም ደግሞ እኔም ደግሞ የምጠቀመው የነበረው 45 እና 50% እሱን ታች አድርጎ ተመልሶ ወደታች ነበር ሞርድ የነበረበት። ስለዚህ አሁን ይሄ 50% ሰፖርት ስላደረገው ነው ፕራይስ ወደ ላይ ይወጣ ማለት 50 እና 45% ወደ ላይ ሰብሮልኝ ይወጣ ማለት። ስለዚህ ምን አይነት ነገር ነው የምንጠብቀው? አሁን ዴሊ ታይም ፍሬም ጋር ምን አይተናል? እዚህ ጋር ሪቴስት ላይ እየጠበቅን ያለ ነው። ዴሊ ታይም ፍሬም ጋር
መጥቶ ሪቴስት ከዛ ተመልሶ ፎል እንዲያደርግ ነው እየጠበቅን ያለን፣ ወይ ደግሞ በቦዲ ክሎዝ አድርጎልኝ ሪቴስት አድርጎ ተመልሶ ቡሊሽ ሞመንተሙን እንዲቀጥል ነው። ስለዚህ 15 ሚኒት ላይ አሁን እችኛ ዲአክቲቬሽን ለዴይሊ ታይም ፍሬሙ ምን ይሆናል ማለት ነው? ሪቴስት ይሆናል ማለት ነው። ስለዚህ ዲአክቲቬት አድርጎ ማለት ልክ ፕራይስ አሁን ከዚህ ተነስቶ ቢያንስ እንኳ 4055 ድረስ ይወጣል ብዬ ነው የማስበው። እንደዚህ እችኛን ዲአክቲቬት አድርጎ ወረታች የሆነች እንደዚህ ዳውን ሲኩዌንስ እየሰራ የሚወርድልኝ ከሆነ ቡሊሽ ሴናሪዮ ተሳክቷል፣ ያሰብኩት ተሳክቷል። ስለዚህ ቡሊሽ ትሬንድ መውሰድ እችላለሁ ማለት ግን እችኛን ዲአክቲቬት አድርጎ መልሶ ቡሊሽ የሆነ ኮንቲኒዩሽን ከሰጠኝ ቡሊሽ ይቀጥላለሁ። ግን ኦቨርኦል ሁሉም እንትኔ ላይ ቤሪሽ የሆነ ሴናሪዮ ነው ያለኝ። ከዛ ደግሞ ወደ ፒዲቪ ወይም ደግሞ ፕሪቪየስ ዴይ ቮሊዩም ጋር ደግሞ ስንመጣ ደግሞ ትናንትና በጣም ሃይስት ቮሊዩም ወደ 2121 አካባቢ ነበረ። እሱ ላይ በጣም በሚያምር ሁኔታ ብሬክ አድርጎ ሪቴስት አድርጎት ወደ ላይ እየወጣ ነበረ። ግን ይሄ ወደ ላይ የሚወጣው ነገር ቀጣይነት እንደሌለው በምን እናውቃለን? ከትንሽ ጊዜ በኋላ ፒዲቪን ሪስፔክት ወደታች የሚያደርግልኝ ከሆነ ቡሊ ሴናሪዮን አሁንም ሪስፔክት አደረገልኝ። ስለዚህ ወደታች ይዤ እወርዳለሁ ማለት ነው። ምን ነገር እየጠበቅኩ ነው ደግሞ አሁን እዚህ ጋር ፕራይስ ትንሽ ወደ ላይ ወጥቶ 40-55 ሰብሮልኝ መልሶ ወደታች እንደዚህ ነገር ነው እየጠበቅኩ ያለሁት። ከዛ ፒዲቪ ጋር ሲደርስ የሆነ ማሲቭ የሆነ ወደታች ፑል ይኖረዋል። ከዛ ሪቴስት እዚህ አካባቢ መልሶ ወደታች የመውረድ ቻንሱ ከፍተኛ ነው ማለት ነው። ስለዚህ ኦቨርኦል ባያሴ ቤሪሽ ነው። መቼ ነው ወደ ቡሊሽ የሚለወጠው ከተባለ ቦዲ ክሎዝ የዛሬው ካንድል ከ144 በላይ ቦዲ ክሎዝ ካደረገ ነገ ከነገ ወዲያ ኤፍኦኤምሲም ደግሞ አለ ደግሞ እሱን ይዤ ቡሊሽ የሆነ ሴናሪዮ ጠብቃለሁ። አለዚያ ግን ቤሪሽ የሆነ ሴናሪዮ እስካሁን በሐሳብ ውስጥ አለ ማለት ነው። ኤኒ ነገሮች ሊያስቀይሩኝ ይችላሉ፣ ግን የሚያሳምኑ ነገሮች ሲሆኑ ብቻ በቃ ዴይሊ ታይም ፍሬም ነው በደንብ አሁን የሚያሳምነኝ። 4 አወር ላይ ወርድን ብናየው እሱን ነገር ነው እያሳየኛል። ሪቴስት ከዛ ድሮፕ ሊያደርግ ይችላል። 1 አወር ላይ ደግሞ ስቲል 38% ሪትሪት ሳያደርግን ወርታች ወረደው አትሊስት 23 ኦር ደግሞ 23 ሳይሆን አትሊስት 35% አካባቢ ሪትሪት ያደረገው። እሱ ደግሞ ቤስኪ ደግሞ እንደ ሲኩዌንስ ተቀባይነት የለውም። ምናልባት ትንሽ እንደ ሐሳብ የምትሆነኝ ያው ዴይሊ ታይም ፍሬም ላይ WCL ላይ ነው ሪአክት እያደረገ ያለው። WCL ደግሞ ከ3 እና ከ4 በላይ ደግሞ ከተነካ ብሬክ የመደረግ ቻንሱ ከፍተኛ ስለሆነ እሱን አሁንም ወደ ቤሪሽ አዘነብላለሁ ማለት ነው። ስለዚህ የነበረን ነገር አናሊሲስ ይሄንን ይመስል ነበረ። አሁንም ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። እናንተም ደግሞ የቀጣዩ ጎልድ ሙቭመንት ምን እንደሚመስል የምታስቡ ከሆነ ኮሜንት ላይ ድሮፕ አድርጉልኝ። ለየናንዱ ሪአክት አደርጋለሁ ማለት ነው። አመሰግናለሁ። ደህና ሁኑ።